ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች እንግዲህ በዛሬው ዕለት አብን ምርጫ ሳያካሄድ እንግዲህ ዶክተር ደሳለኝን አለማካተቱ ተከደው እያስባለው ይገኛል። በተለይ የአብን አመራሮች ከሚታወቁበት አንዱ ዶክተር ደሳለኝ ጫኔ የሚገኝበት ነው። ነገር ግን ከዚህ ከምርጫ ሰሞኑ ባካሄዱት እንግዲህ እሱን አለማሳተፉ ለአብነት ያህል እንግዲህ እስከ 9 ድረስ የሚደርሱ የአብን አመራሮች ምርጫ አካሄደው በዋነኝነት ዶክተር በለጠ ጌታው ሞላ ሊቀመንበር ሲያደርግ፣ ሁለተኛ ደግሞ መልካሙ ጸጋይ ምክትል ሊቀመንበር፣ ረዳት ፕሮፌሰር ዳምጠው ተሰማ ፖለቲካ ጉዳይ፣ አቶ ዩሱፍ ኢብራሂም ህግ ጉዳዮች፣ አጋሻው መርቻ ህዝብ ግንኙነት እያለ እስከ 9 ድረስ የሚደርሱ አመራሮችን ሲመርጥ ከነዚህ ውስጥ ግን ዶክተር ደሳለኝ ጫኔን አላማ ሳይሳተፍ በመቅረቱ ቅሬታን እያስነሳ በአብን አመራሮች ዘንድ እሱም ትችቱን ሰንዝሯል። አዲስ የተመረጡት የአብን አመራሮች በድርጅቱ ስም እንጀራ ለመብላት ነው ሲልም ትችታቸውን ሰንዝሮበታል። ብዙ ዋጋ የከፈልበት ፓርቲያችን ላይ እንደዚህ ያመረረ ግምገማ ለማሳረፍ ያስገደደኝ ጉዳይ አብን መስራት የሚችለውን በወቅቱ በአጭር ጊዜ የሰራንና በጥቂት ከፍተኛ አመራሮች ስህተቶች የፖለቲካ ገበያውን ወይም ፖለቲካል ከርሲ እንዲያጣ እየተደረገ ነው እያለ ነው እንግዲህ ትችቱን ዶክተር ደሳለኝ ጫኔ የተናገረ። እንዲሁም ደግሞ የእሱ ደጋፊዎች አቀንቃኞችም እንዲሁም እዚህ ጋር አክለው እየተቀባበሉት ይገኛል ማለት ነው። ሰሞኑን እንግዲህ የአብን አመራሮች እስከ 9 ድረስ የሚደርሱ ከፍተኛ አመራሮችን ሲመርጥ ከዚህ ውስጥ ዶክተር ደሳለኝ ጫኔ ከጨዋታ ውጭ ለምን አደረጉኝ እያለ ይገኛል። ከዚህ ጋር የምናልፈው ቀጥታ በዛሬው ዕለት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር ተወያይተዋል። በውይይታቸውም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር ባደረጉት ውይይት በተለይ ትኩረት ሰጠው የተወያዩባቸው ጉዳዮች በቀጠናው የሰላምና የጸጥታ ጉዳዮች ላይ ተወያይቷል ማለት ነው። ዋና ሀሳባቸው እንግዲህ አሁን ባለበት የምስራቅ አፍሪካ ቀጠና በሰላምና በጸጥታው ጉዳይ ነው አጽንኦት ሰጠው የተወያዩት ማለት ነው። ስለዚህ ሰላም ለሀገራችን እንዲሆን ቅድሚያ እየሰጠን አሁን የምናልፈው እንግዲህ ቀጥታ የግሪክ ባለሀብቶች በኢትዮጵያ ኢንቨስትመንት መስክ እንዲሰማሩ ጥያቄ ቀርቦላቸዋል። በተለይ የኢትዮጵያ ግሪክ ቢዝነስ ኢንቨስትመንት ፎረም በግሪክ አቴንስ ዋና ከተማ በተካሄደበት ነው ይህ ጥያቄ የቀረበላቸው። የግሪክ በተለይ የኢትዮጵያ አምባሲ በግሪክ የሚገኘውን ይህ ጥያቄ ይዞላቸው ቀርቧል። የኢትዮጵያ ግሪክ ቢዝነስ ኢንቨስትመንት ፎረም በግሪክ አቴንስ እየተካሄደ በሚገኝበት ሰዓት ነው ይህን ጥያቄ ያቀረቡላቸው። በተለይ ኢትዮጵያ አሁን ያላትን የዲፕሎማሲ በተመለከተ ነው ይህን ኢንቨስት እንዲያደርጉ ይህን ጥያቄ ያቀረቡላቸው። ሌላኛው ጉዳይ ጣናነሽ የተባለች ዘመናዊ ጀልባ ከ3 ወር በኋላ ወደ ጎርጎራ በጣና ላይ እንግዲህ የምትታይ ይሆናል ማለት ነው። እንግዲህ 3 ወር ጉዞ ይጨርስባታል እንግዲህ በጣና ወይም ጎርጎራ ለመድረስ። ይህም የሆነበት እንግዲህ እንደሚታወቀው ከዚህ በፊት መግለጫ ተሰጥቶ ነበረ ወደ ጅቡቲ እንደምትደርስ። በጉዟቸው እንግዲህ ቀስ ብላ ነው የምትጓዘው። ብዙ ቴክኒሻልም አብሮ ባለበት መልኩ ነው ቴክኒሻልና እንዲሁም እሷን የሚጎትት ዘመናዊ መኪኖችም አብረው እንግዲህ ቀጥታ እስከ ጉዞዋ ድረስ ከጎርጎራ እስክትገባ ድረስ እቺ ዘመናዊ እንግዲህ 38 ሜትር ዝመት ያላት 150 ቶን ክብደት እንዲሁም ደግሞ 200 ሰዎችን ማስተናገድ የምችል እስካሁን ድረስ ከገቡት ጀልባዎች እጅግ ዘመናዊ የሆነች ጀልባ ነች ማለት ነው። ስለዚህ ዌልካም ብለን እንግዲህ በሰላም እንድትገባ እኛ ምኞታችን እንገልጻለን። እዚህ ጋር የዘን አቶ ጌታቸው ረዳ እንግዲህ በሰላም ተሸኝተዋል። ለተተኪ ስልጣናቸውን አስረክበዋል። እንግዲህ የተተኪው በምክትልነት የነበረው በጌታቸው ረዳ በዋንነት እያለ በምክትልነት የነበረው ዋነኛነቱ ፕሬዚዳንት ተረክበዋል። እንግዲህ መልካም የስራ ዘመን እንዲሆንላቸው እኛም ምኞታችን እንገልጻለን ማለት ነው። ስልጣን እንዲህ ሲሆን ነው የሚያምረው በዱላ ቅብብሎች እንጂ እኔ ከሞት ሰርዶ አይቀል የሚለው ያፈጀ ያረጀ በአሮጌ ንግድነት አይጠቅምም። ለሀገራችን የሚጠቅመው እንዲህ በሰለጠነ መልኩ ስናደርግ ነው። ሌላኛው እዚሁ ጋር ቀጥታ የይዘን የምናልፈው በወልቃይት ስቴት ሁመራ በወልቃይት ዋና አስተዳዳሪ የሚታወቀው ኮሎኔል ደመቀ ዘውዱ ሰሞኑን አስመርቋን። እነዚህ ይህን ያስመረቃቸው እንግዲህ የክልሉን ብሎም
ሀገርን ሰላም ለማስጠበቅ ዋነኛ ትልቅ ሚና ከሚጫወት አንዱ ኮሎኔል ደመቀ ዘውዱ ነው። ፋኖች ብዙ ጊዜ ጥያቄ ያቀርበሉት ነበረ ወደ እነሱ መንገድ እንዲጠመዘዝ፣ ግን አሁን ያለውን ለውጥ ትክክለኛ መንገድ ነው ብሎ ስለሚያምን አሁን በማስመረቅ በማስታጠቅና የአካባቢውን ሰላም በማረጋገጥ ከፍተኛ ሚና እየተጫወተ የሚገኝ ጀግና ሰው ነው ማለት ነው። ይህን ላስታውሳችሁ ነው ይዤላችሁ ቀረበ። በሌላ ቪዲዮ እስክንገናኝ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እየጠየቁ ቻው፣ መልካም ጊዜ።